ሰላም ለእሁድ ሁሉ። እኔ ዶር ዩሱፍ ነኝ። በትንሽ መግለጫ እና በሮቦቲክ ልብ ቀዶ ጥገና ላይ ልዩ እንደሆነ እሰማለሁ። የልብ ቀዶ ጥገና ዋነኛ እንደሆነ እና የሚያስፈራ ነገር በደረት ላይ ትልቅ መቁረጥ ነው። ይህም 3 እስከ 6 ወር ያህል የሚያስፈልግ ነው። በሮቦቲክ ልብ ቀዶ ጥገና ውስጥ ይህን ትልቅ መቁረጥ በአጥንት ላይ እንሽርሽራለን። ስለዚህ በደረት ሁለቱ ጎኖች ላይ ትንሽ ቀዶ ጥገናና 5 ሴንቲሜትር የቆዳ መቁረጥ እናደርጋለን። በዚህ መንገድ አጥንት አይቆረጥም። ይህ ለቀደም ብሎ ወደ ሥራ ሊመለስ የሚፈልግ ለወጣት ታካሚዎች እና ሌላ በሽታ ያላቸው ለአሮጌዎች በጣም ጠቃሚ ነው እና ክፍት የልብ ቀዶ ጥገና ሊቀበሉ የማይችሉ ሊሆኑ ይችላሉ። ስለዚህ ሌላ እንደ ማብራሪያ ወዲያውኑ የሚከተሉት ጥቅሞች ያነሰ ህመም፣ ያነሰ ደም አፈስፋስ፣ የተለመደ በሽታ አደጋ አለመኖር፣ ፈጣን መመለስ ናቸው። በረጅም ጊዜ ውስጥ ከእግር ወረዶች ማንሳት በተለይ እነዚህ የደም ስርዓት በረጅም ጊዜ ውስጥ ምርጥ ውጤት አላቸው። ስለዚህ 90% የታካሚዎች ለህይወታቸው ችግር አይደገምም። ይህ ለባይፓስ ግራፍት ቀዶ ጥገና ነው። እንዲሁም የቫልቭ ቀዶ ጥገናዎች የቫልቭ እነሳሳር ቀዶ ጥገናዎችን በዚያው የሮቦቲክ እገዛ በተደረገ በጣም ዝቅተኛ የሚያስገባ ቀዶ ጥገና እንደነበረው እንከናወናለን። 2 ትንሽ ቀዶ ጉድጓድና 5 ሴንቲሜትር የቆዳ ቁርጥ ለቫልቭ ለመግባት ወይም ለካሜራ ለመግባት ብቻ እናደርጋለን። የሮቦቲክ ቀዶ ጥገና ጥቅም ደግሞ ከመደበኛ አይኖቻችን 15 እስከ 20 ጊዜ የሚበልጥ እንደሚያሳይ ነው። ስለዚህ ሁሉም ነገር በተሻለ ሁኔታ እናየዋለን። ወጣቶች ቀዶ ጥገኛ ሐኪሞችን በተሻለ ሁኔታ ማስተማር እንችላለን እና እጆቻችን 2 ሳይሆን 4 እጆች አሉን። ስለዚህ ደግሞ 360 ዲግሪ ይሽከርካራል። ስለዚህ ቀዶ ጥገናውን ቀላል እና በጣም ቀላል ያደርገዋል። ስለዚህ እነዚህ እንደ ጥቅሞች ናቸው። ስለዚህ እኔ የማደርገው አብዛኛዎቹ የአዋቂዎች ቀዶ ጥገናዎች ደረትን ሳይቆርጡ ነው። ማለትም 80 እስከ 90% ድረስ በተደረገ በጣም ዝቅተኛ የሚያስገባ የሮቦቲክ እገዛ ሂደት እንደምናደርግ ነው።